ከነሱ ጋር ጭቅጭቅ ለመጫም ንግግር ትርፍ ለመነጋገር ይኸውልሽ ሙኒዬ አሁን ምንድነው መሰለሽ የአንቺን ንግግር አልሰማም። አሁንም አንቺ ስትወጪ መጥቼ ከነሱ ጋር አወራለሁ። አልሰማሽም። ይኸውልሽ አንድ ነገር ልንገርሽ። አንቺን ብቻ አልሻለሁ። አንቺን አልሰጥም። ከዚህ በኋላ ለህዝብ ነው እኔ መናገር ያለብኝ። ህዝብ ይኸውልሽ አሁን ከሰላምታው አይጠቅምሽም። እንትናዬ ይኸውልሽ ዝም በይና አሁን ወደ ሽምግልና መጥተሻል። ማታናገረኝ እኔ ምንም ሽምግልና ወደ ሽምግልና ማናገር ስለማትሽ መሰለኝ አይደለ እንዴ ማዳምሽን ያስደወልሽው? ስትሰጪ ራስሽ ነሽ የሰጠሽኝ፣ ስትጀምሪ ራስሽ ነሽ የጀመርሽው። ለ2 ቀን ለ3 ቀን ለውጥ ብለሽ አይደለ እንዴ እሷን አስደውለሽ ስታስጨፍር የነበርሽው? በምን ቁጥርስ ነው የደወለችልኝ? ስትደውል መብረቁ እናንተ እኮ ስለማይገባችሁ ነው። ሴትዮዋ ያደረገችው የደወለችበት ቁጥር እኔ እወጣልሻለሁ። ሲጀመር ከማናችሁም ጋር ላወራ አልገባውም። የደወለችበት ቁጥር ከደወለችበት ቁጥር አልፎ አቆምሻለሁ፣ እንዲህ አይነት ቦታ አቆምሻለሁ፣ አቁሚኝ፣ አንቺን ስለዚህ ጉዳይ አላናገርም፣ የማናገረው ባለ ጉዳዩን ነው ስላት ለካ አጠገቧ ናት። እኔ እንዲሁ ስለነገረቻት እሷ የምትጮህ መስሎኛል። ኖ ያ ሁሉ ንግግር ስትናገር አጠገቧ ሆና ነው የምታናግረኝ። በይሽ እሷ ታምጣልሽ ወንድምሽን ብዬ ዘጋውባት፣ እሷን ስታቀርባት እኔን አጠገቧ አቁማ አታሰድበኝም። ያደረኩት ነገር የለም። ስፔሻሊ የእሷ ኬዝ ደግሞ ያኔ የሁሉም ሰው ነበር የቆመው። ከተጀመረ በኋላ ከእሷ በኋላ ስንትና ስንት ሰው አምጥቻለሁ። ወንድ ማምጣቱ ግን ሙኒት እዚህ ላይ አንድ ጥያቄ አለኝ። ይኸውልሽ ስራ ተበላሸብኝ እያልሽ ነው። ስራ ተበላሽቶብሽ ከ2 ወር በፊት አሁን የተቀበልሻቸው ሰዎች አሉ። አሁን እንዴት አድርግሽ ታየዋለሽ? አሁን በፊት እኮ የገባቻለች ልምድ ያላቸው እቀበላለሁ። ልምድ ያላቸው የዱባይ ኤክስፒሪየንስ ያላቸው ልጆች ራሳቸውን አናግሬ ይቀበላለሁ። አዳዲሶችን ግን እንደነገርኩ እየመለስኩ ነው። አዳዲስ አምጥቼ ማስመረጥን ስላልቻልኩ እንጂ አሁንም ቢሆን ነገ ጠዋት የስራ ልምድ አለኝ የምትል ባገኝ እቀበላታለሁ። ምክንያቱም በቢሮዬ ራሷን አናግረዋት የሚወስዷት ሰዎች ስላሉ ማለት ነው። አዲስ ግን ተቀብዬ አምጥቼ እዚህ ጋር ማስቀመጥ አልችልም። ይሄ ነው ለውጡ። ጃጓር ወንድም በማዳም አስደወለች አለችበትን አንዴ መዳም አስደወለች፣ መዳም እምቢ አለች ምናምን አትጨቃጭቂ። እስኪ ሱቴው አሁን ገንዘብሽን ለመመለስ ለመጠየቅ ላለመጠየቅ መዳም እምቢ አለች እሺ አለች የሚለው ነገር አታሽ። በቃ ጭቅጭቅ ነው ያስጠላኝ። እንደዛ ሳይሆን ሙኒት አሁን አንድ ጥያቄ ብቻ ነው ያለኝ ላንቺ። መጀመሪያ ራሴን በጣም ተናድጄ ስለነበረ መውራት አልችልም ሲናገር በተፈጠረው። ኖርማሊ ግን አሁን የዚህ ውስጥ ያሉት ብዙ ስለሆኑ በውስጥ ቢሆን ቀላል ነው፣ ወይንም ደግሞ ከመጀመሪያው ቢሆን ቀላል ነው። ብዙ ስለሆኑ ነው። ኖርማሊ ግን ምናልባት የዚችና ኤልሳ ደግሞ ማለት ውስጥ አለች በጣም ረጅም ጊዜ የሚያለቅሱ የነበሩ ናቸው። መቼም ሀቅ ሰው ሀቅ ምንም ምክንያት አይደለም። መክፈል በአሁኑ ሰዓት መክፈል ስለማትችሉ በቀስ የምታደርገው እየሰራሽ መክፈል ፈልገሽ ነው አይደለም የሰጠው። ቅድም እንደነገርኩ አሁን መብረቁ አንተ ለምሳሌ እህትህን ብታናግረኝ ማርታ የምትባል እህት አለችን እንበል። ሲኦሲ ለሚሰራው ልጅ ሲኦሲ የሚሰራበትን ያህል እልካለሁ። ከሊት ተራዋ ሲደርስ ይሄን ያህል አስተካክለ አስገባልኝ ይላለሁ። እኔ የነሱ ብር ከኢትዮጵያ የሚመጡ ልጆች ብሩ ለኔ አይደለም የሚጠቅመኝ። እኔ እነሱ እዚህ ደርሰው ከስተመር ሲወስዳቸው ነው ለኔ ገንዘብ የሚከፈለው። ኢትዮጵያ ያለውን ፕሮሰሳቸውን የምጨርስበት ነው ያኛው ብር፣ ትኬታቸውንም ጨምሮ ማለት ነው። ያለውን ሙሉ ፕሮሰስ ጨርስበታለሁ። ስለዚህ አከፋፍለዋለሁ። እነዛ ሰዎች እንሰራለን ብለው ስላሰቡ ግማሽ በግማሽ ያስቀመጠም ወዲያው ይመለሰልኛል። ግማሾቹ ጋር ደግሞ የለም። ስጠይቅ ይሄን ያህል ጊዜ ስጭን እናስገባለን። እያስገቡም ነው ደግሞ ሲያስገቡልኝ እኔ ምን አደርጋለሁ? ሰብስቤ እከሊት ይሄን ያህል ነበር አይደል የሰጠሽው፣ ይኸው የጀመርኩት የሰራሁት ነገር አለ መመለስ አልችልም የሚለውን ደግሞ በቦታው ሞላና ይኸው መብሬ እልክልሃለሁ። ሪሲቶቹን የሰሞኑን እልክልሃለሁ። 2.5 በላይ መልሻለሁ። ከአንተ ካልከኝ ውጪ ማለት ነው። ይሄ አንተ ከጠቀስካቸው ሰዎች ውጪ ከነዚህ ልጆች እኩልም በፊትም ያሉ ምንድናቸው አዳዲስ ሴት የሚያመጡ ኦኬ መልሻለሁ። አሁን ለምሳሌ የአብነትን መልሱልኝ ስል ከአንዴም 2 ጊዜ ቪዛ ወጥቷል። የሚመልሱልኝ ነገር የለም። ስለዚህ ምንድነው የማደርገው? ከራሴ አሞላልቼ ነው የምሰጠው።
እሷ ደግሞ በመሀል ተሳፍራም ነበር ወደ ኢትዮጵያ። ከዛም አልፎ ደግሞ ምንድነው የምትለኝ ደጋግማ ሜሴጆቹን እኔ መላክ እችላለሁ አውጥቼ የልጅቷ ዝምድና ስላስወቀሳት ማለት የጣውንቴ ልጅ ናት መሰለኝ አለችው። እንደዛ ስለሆነች የኔን እህት አምጥቼ ስለተውኩኝ እንዲህ ብለውኛል። እሷ ከሆነች ማለት ነው እንዲህ ተብሏልና እባክሽ የኛ ያልቆይቼ አይቅር አለች። ይመለስ ከተባለ በኋላ እሺ ብዬ ደግሞ ማስተካከል ስጀምር የሆነ ቤት ሆነን አንድ ሰው ቤት ተሰብስበን መጣች ገባችና እንደዚህ ብላ ስትጠይቀኝ ይሄ የአሽሙር ንግግር ነው። መጥተው አንድ ቦታ ላይ ሆነ ሲጠይቁ በስልክ እያናገርካቸው ላይፍ ላይ ገብቶ ሲያናግሩ ይገባኛል ምን እንደምትል። በግልጽ አውሪ፣ የምታወሪውን አውሪ፣ አትውረጂ። ገባውኝና በዋትሳፕ ተመላሽ ይደረግልሻል አካውንት ላኪ ያልኳት። ካላስ የእሷን ደግሞ አስተካከልና አስገባለሁ። ልጆቹ ሲጀመር የሚተናቆም ብለው ራሳቸው ይተናቆለዋል። ሀቅ አላቸው፣ መብታቸውን ነው ብያለሁ መጠየቅ። ግን አሁን እዚህ ጋር በጎን መተሽ እንዲህ ነውና ዝምድናችሁ የባሰ ሌላ ትኩረት ውስጥ ከቶኛል ብለህ ከ2 ከ3 ቀን በኋላ ያለውበት ላይፍ ላይ ገብተህ ያንን ነገር ማውራት ማለት ምን ማለት ነው? ቢዝነስ ለሚሰራ ሰው ስራ ያበላሻል። እኔ ግን እሷ ባትልም ቀድሜ እየተናገርኩኝ ነው ያለሁት። የሴቶች ማቆሜ ነው እንዳቃተኝም እንደተበላሸብኝም ግን መተው እንዲጠቅስ ያደርጉ ነገር ነው። ወርጄ ብያታለሁ። አካውንት ላኪ ይገባልሻል። ካላስተራሽን ጠብቂ። ራስሽ ነሽ ቀጥ ያልሽው፣ ራስሽ ነሽ ደግሞ ደግመሽ መጥተሽ በሌላ ቋንቋ በግልጽ ራት መቼም በሚገባኝ ቋንቋ ጠቅ ያደርግሽኝ አልካላስ ተራሽን ጠብቂ ይገባል። አሁን ወደ መብረቁ ጥያቄ ስመለስልህ እንደዚህ እያሰባሰብኩ እያስገባው ነው። አሁንም ቢሆን ሳስገባ ለማንም ስል አይደለም። የኤልሳን ነገር ጥጋስ ይዘው አንተ ጋር አሁንም የመጡትን ልጆች በፊት ምንድን ነው የምልህ ዋትሳፓቸውን ላክልኝ አይደለ? ልክ ዋትሳፕ ውስጥ ስገባ አውቀዋለሁ ማናት ስንትን የላከችው መቼ የላከችው አላጡን ይገባላታል። ኦኬ ሶ ኤልሳ አይደለም ስሙ ኖ እቺ አብነት ናት። እቺ አብነት ናት። እቺ አብነት ናት። አረ ባንካውን ከማንኛ አብነት አይደለም አብነት አይደለም ልዋጋ ነው። እኔ ያወራሁት ግን አሁን ስለ አብነት ነው። አሁን ደግሞ ሌላ በዋትሳፕ እንደውም አንቺ አልፈልግም። አሁን መብረቅ አንተሳሽ የምትላቸው ነው አንቺ እንደዛ አይደለም። እኔ ስለ አብነት አሁን መብረቁ ያለህን ላክልኝና እኔ ራሴ ከዋትሳፕ ቁጥራቸው ጋር እያስተያየው መመለስ የሚገባኝን በየተራ መልሳለሁ። አሁን ዛሬ እንዲህ ስለተባለ ነገ መልሳለሁ አልልህም። ከነገ ወዲያ መልሳለሁ አላለም። እንዳልኩ እያስተካከልኩ ሳስገባ ልክልሃለሁ። ይሄንንም የማደርገው አላህን ፍራቻ የእነሱን ባይ ያቃጥላል ለምትለው ሳያ የሚፈርድ አምላክ የለም። አውቄ ብራቸውን ይዤ እየተዝናናሁበት እየበላሁበት እየጠጣሁበት ከሆነላ አከፋፍዬ ቁጭ ነው ያደረኩት። በገባልኝም ሰዓት የተቆረጠብኝን ራሴ እየሞላው ነው እየከፈልኩ ያለሁት። ከዛ በተረፈ ተመልሶላችሁም የውሸት የምታወሩ ካላችሁ ወይም ደግሞ ጭራሽ ሳይኖራችሁ ፕሮሰስ ጨምራችሁ የምታወሩ ካላችሁ ደግሞ እያንዳንዳቸውን ደግሜ ይልክልሃለሁ ውሸት መሆኑ። እሺ መብረቁ የኔን ጉዳይ ተጨርስልኝ። እኔ እንዳናገራት ስላልፈለገች እኔ ሀገር ልገባ ይኸው በሷ ጉዳይ ነው እየተወዛገብኩኝ ያለሁት። እባክህን የሰውዳ ከፍዬ መሄድ እፈልጋለሁ። እኮ ሉባባ ዲሳንድ ሉባባ ተባለች በጣም አስተዋወቅ ያት ማለት ተቀበል ደግሞ መስክ ተባለ አንዴ አካውንት አላክልኝ ነሽ ስክሪፕት አድርጌ ልኬልሽ እህቷን እንደውም አውቃታለሁ። እሺ መሰለኝ እንደው ስታለቅስ የነበረ በብዛት በየቀኑ የሚያለቅሱት እነዚህ ነው። በብዛት እኔ ጋር ማለት ነው። አሁን ላክልኝና ገብቼ አያቸዋለሁ። ያልመለስኩላት አንተ ብለኸኝ ያልመለስኩላት ኤልሳ ናት። እሺ ላክልኝና ደግሞ እሷን አያታለሁ። በተረፈ ግን ሌላውን ስማቸውን ላክልኝ ለማስታወስ ያህል ያንንም መመልከላቸው እንደሌላው እያስተካከልኩ ነው። እዚህ ጋር ስለመጡ ሳይሆን ድሮም ቢሆን የሚገባላቸው ናቸው። ወርም ፈጀ ከዚህ በኋላ 2 ወርም ፈጀ የሚገባላቸው ናቸው። ኦኬ እንግዲህ ጃጓር በአጠቃላይ ዙፍ ያላችሁ ልጆች የተናገረችውን ሰምታችኋል አይደል? እያንዳንዳችሁ ገንዘባችሁን እመልሳለሁ ግን እያስተካከልኩ ነው ብላለች። ስሟን ማላችሁ ግዴታ ኢንሻአላህ። ግን ስታናገሩ በእናንተ ምክንያት ነው ታመሚያለሁ። የታመምኩት አይምሮን ያመመኝ ምንድነው በሁለቱ ኬዝ ገባው ላይ ሰዎቹን አገኘኋቸው ማለት ሙኒትን በዚህ መጠበቅ ለኔ ከባድ ነው። በጣም ራሴን ለመቆጣጠር እየቻልኩ ራሱ አይኔ እንደሰካራም ቀልቶ ነበር። ምንድነው አሉ የምንላቸው አንዳንድ ግለሰቦች አሉ እዚህ ሚዲያ ላይ እነሱንም በዚህ ከተካሰስን ምን ዋጋ አለ? ምንም
በዛ ላይ ደግሞ የልጆችን ባያስተኛ እና ከስር ያላችሁ ወቶች ወንድሞች አላችሁ ተበላሽቷል ከተባለ ተበላሽቷል ስራ ላይ ወጥኛ ስራ ሲሰራ ደግሞ ሙሉ በሙሉ ብር አይከፈልም ትንሽ ቀብድ ይከፈላል ወይም እርግጠኛ ነሽ ወይ ስለምታመጪ ወንድምሽ እርግጠኛ ነሽ መንገዱ ትክክል ነው አጣርታችሁ ሁለተኛ ስትጠይቁ ገንዘብ ደግሞ በስነ ስርዓት ጠይቁ ሁላችሁ ማጥቶሉ ይችላልላችሁ አንዳንድ ልጆች አላችሁ አነጋገራችሁ ለውስጥ የሚያስገባ እሱን ታገሱ አደራም ብለሽ ምንሽ ባለፈው ሁለቱን የላኩልሽ መጨረሻ ላይ እቺ በመዳሙ አስፈራራችን የምትይዋ እሱን ተይወርሹ በቃ ተይው በጣም ነው የምታለቅሰው በተቻለሽ አቅም እሷንና መሲ አለች በጣም የቆዩ መሲ ያረሽ ልጅ የሰሙት ይሙታል ምተዋለው ቤት ተቃጥሎ ቢሆን ነበር በጣም ስታለቅስ ነበር ድራማ ነው ይሰው በጣም ትንሽ ላክልኝ እሷን ኤልሳን ግን ለጊዜ ተዋት ጊዜ ይፍታት እኔ የዚችን አሁን መሲታ የምታለቅሰው ያልካት ነገ ጠዋት አስገብቼ ልክልሃለሁ አላወቅኳትም ላክልኝ ዋትስአፓችን ላይ የተነጋገርነውን አይቼ ያስገባነውን አይቼ እነግራታለሁ አሁንም በዚህ አካውንት ይግባልኝ ይሄ ነው ብላ ትልክልኛለች እልክላታለሁ እሷን ነገ አስገብቼ ልክልሃለሁ ኤልሳ ግን ጊዜ ይፍታሻል ጊዜ ኤልሳ ራሷ መሲ ነች ይኸውልሽ ኤልሳ ራሷ መሲ ናት እንዴ መሲ ማለት እኔ በትክክል ያስማ ኤልሳ ትባላለች ያቺ ባለ 3 ሺህ ነች ይቺ ደግሞ በመዳም አስፈራራኝ የምትይው ደግሞ ባለ 10 ሺህ ነች ባለ ማዳሟን ነው የምልህ እሷን ጊዜ ይፍታሽ ብላት ያቺን ላክልኝ ግድ የለም ይቺ ነች ትሁን አላቃት አየኋት ግን ትሁን ተዋት እሷን እኔ ይችኛዋን ግን ላክልኝ ነገ ጠዋት ሪሲት ልክልሃለሁ ያም ደግሞ ብሯ ገብቶልኝ አይደለም የምልክላት የራሴን ልክና ያው ዞሮ ብሯ ወረን ፈጀ 2 ወር ይገባል እኔ ጋር እሷ ማዳሟ ትቀበልላት አሁን እዚች የኤልሳ ይልቅ ከዚች ልክ የኤልሳ ማለት የኤልሳ ይልቅ እዚች ቀላል ቢሆን ኖሮ የዚችን መፋታት ነው ላይ ተው የሚቀድመው ምክንያቱም በጣም እኔ የብሩ ብዛትና የብሩ እንሰት አይደለም እቺ አሁን በማዳሟ የተናገረችኝ በቀደም ለታ ድረስ ተነጋግረናል በቀደምም ስንነጋገር በነገር ነው ያናገረችኝ ስለዚህ ማዳሟ በክብር ትቀበልላት እቺኛዋን ግን ላክልኝ ዋትስአፕ ላይ ገብታ ወይም እየሰማችኝ ከሆነ ዋትስአፕ ላይ ትግባና ሪሲቱን ትላክ መጀመሪያ ያስገባችበትን ሪሲት መብረቁ በአላህ አንድ ጊዜ አዳምጠኝ ከማዳሜ ወዲክ ተስማምተን መጀመሪያም እኮ ስላበሳጨሽ ነው እንጂ ተስማማነው በመብረቁ ነው ባንቺ አይደለም የተስማማው ኖ ከመብረቁ ጋር ከገባህ አንድም ቀን አውርተሽ አላውቅም ለምን ተዋሻለሽ ቀን አውርተሽ አላውቅም እሺ ተዋሻለሽ አትበይኝ አሁን ለብቻ ነው ያወራሁሽ መብረቁ የዛችን አድራሻ ትናንት ከሁለት ቀን በፊት ነው ያወራሁሽ ችግር የለውም ስለኔ መሀይምነት ችግር የለም እኔ ሀቄም ብቻ ነው የጠየቁት አልሰጥሽም አስረግጬ ነው እሱም ደግሞ ማዳሜ የደወለችልሽ አማርኛ ከገባሽ አልተግባባንም ማለት ነው በፈለግሽው ሰው ማምጣት ትችያለሽ ቪዛው ቢወጣ ራሱ አልሰጥሽም አልሽኝ እንዳልኩኝ ደግሞ እንደዛ አንቺ የእላም ያለሽው ረስተሪ ቀስበሽ የሰጠሁሽ ከዛ በኋላ በጸባይ ስታናግሪኝ ቪዛውን ላኩልሽ መጣሽ መብረቁ ጋር አስተካክዬ በ20 ቀን አስገባለሁ ስለው ምን አልሽ መጣሽና በ10 ቀኑ ከነሰልሽው እኔ ደደብ ነኝ እኔ እብድ ነኝ ገንዘብ የከፈልኩበትን ነገር ምከነስ ነው ይሄ የሚያሰኝሽ ነው አው ስሚ ልንገርሽ አልሰጥሽ ነበር ራስሽ እንዳረሽ አርገሽ ጨርሽ ብዬ ማለት ነው አሁን ነገርኩሽ አልሰጥሽም ምንም ብታወሪ አልሰጥሽም የዚህኛው ግን አሁን እነግርሻለሁ አዳምጪ ያቺኛ መጀመሪያ ሪሲቱን ትላክ እኔም የምፈልገው በውስጥ በር ዘግቼ አልቅሽ ብቻን ከሚወጣል ህዝብ ሰምቶት ቢዩ ችግር የለውም እኔ ነገ ሰርቼ አገኘዋለሁ ጤና ይስጠኝ እንጂ አንቺ የኔ ሀቅ የአረብ ሽንት ቤት አጥብ ለአንድ ቀን ለሰከንድ እንኳን ወላሂ እኔ እዛን ሰዓት ሚዲያ ላይ ስላየኋት ብቻ እኮ ነው ያመንኳት አላቃት አታቀኝ ችግሬን ነግሬያት የእናቴ ሞገና እዛን ቀን አዲስ ነው ገና 4ኛ ወሯ ነው ሁሉን ነገር ነግሬያት 4 ወር ድረስ አንድ ነገር የተናገርኳት የለም ከመለመኑ አንድ ነገር ከ4 ወር በኋላ ነው ምክንያቱም ቪዛውን ስከለክልሽ ነው ከዛ በኋላ ወሬ ጀመርሽው እኔ አሁን ማሰማት ካለብኝ እያንዳንዱ ከመጀመሪያ መጨረሻ ቦይስ እኔም ያንቺን ባለ ችግር የለውም እያንዳንዱ መረጃችን አለ እኔ ምን እንዳልኩሽ አንቺ ምን እንደመለሽልኝ ሲጀመር አንድም ቀን አሁን እየነገርኩሽ እኮ ነው እኔ አሁን በግልጽ እኮ እየነገርኩሽ ነው አይደለ አልሰጥሽም
ማዳምሽ ተሰሰኝና አፍሽን አትክፈች ምናምን እያልሽ ተመሳደብ አንድም ከፍሎ መሳደብ የለም ሀቢብቲ። አዎ ከፍሎ መሳደብ የለም። ለስራ ነው እንጂ የከፈልሽ እንድኖርበት ወይም እርዳታ አልሰጠሽኝም እኮ። ለስራ እኮ ብሰጥሽ ታዲያ ሰርተሽ ማሳየት ነው። ካልሰራሽ ደግሞ ስርዓት አድርገሽ ስታዳምጪ፣ ስርዓት አድርገሽ ስትጠብቂ፣ ያንቺ ደግሞ እንደሌሎቹ እንኳን አይደለም። የሰው ሁሉ በተዘጋበት ሰዓት የተዘጋ ነው። ሲሪዝ ዝግ አልመልስም። ያችኛዋን ልጅ መብረቁ ንገራት፣ ሪሲቱን ትላክ። ከሪሲቱ ስር አሁን የሚገባበትን አካውንት ትላክና ሙኒት በዚህኛው ሪሲት ያስገባውልሽን ብር በዚህ ያስገቢልኝ። ምናልባት የስሙ አይነት አንድ አይነት ከሆነ ነገ ተጠያቂ ላለመሆን ማለት ነው። አሁን የሚገባበት አካውንትና በፊት የላከችበት አካውንት አንድ አይነት ከሆነ ካልሆነ ተጠያቂ ላለመሆን ለኔ ስለሚጠቅመኝ ይሄንን ታደርግልኝ። ነገ አስገብቼ ሪሲቱን እልክልሃለሁ። በተረፈ ጃጓር ጋር ያለውን ሊስት ስጠኝ፣ ይላክልኝ በዋትሳፕ ቼክ እያደረኩኝ እያንዳንዳቸው ትክክል የሆነውን እያንዳንዱን አስገባለሁ። ደህና ደሩ። እኔ እኮ ዘርፌ አይደለም የሰጠሁሽ 10,500 ድርሃም ልንገርሽ፣ ዘርፌ አይደለም የሰጠሁሽ። ትክክል ይሆን አልሆነ ብለሽ እዚህ ጋር እንትን ማለት አትችይም። እማ ተረጋጊ። እውነት ነው። ተረጋጊ። ቆይ አይደለም ሲጀመር ምንም ተረጋግተው ቢነግሯት ምንም የምትሰማ አይደለችም። ቆይ እኔ ምን አደረኩት? ለምሳሌ ነው አንድ ነገር በየትኛው ጥፋቴ ነው? በአላህ እስኪ ንገሩ፣ በየትኛው ጥፋቴ ነው? ምንድን ነው ያደረኩት? እሷ የተናገረችውን በሙሉ እንኳን እዚህ ጋር አልተናገርኩም እኮ። አንድም ቀን ጥሩ መልስ መልሳልኝ አታውቅም። ግን ደግሞ ቦይሷ አለኝ፣ እያንዳንዱ መረጃው አለኝ። እኔ ምን እንዳልኳት እሷ ምን እንደመለሰችልኝ። መብረቁ ለእውነት ነው የምትሉ ሰዎች እኛ አላስወሩም። ሁለተኛ እኔ እንደውም ተነሳኝ አልኳችሁ የእሷ ብር ነው ታውቁ ነው ነገር እሷም ራሱ አካውንታችሁን ላክልኝ ብላ ስሞሙ አድርግ ደግሞ አያቀነ ፍጅ እንደምትንደ ብላ አላመጣላትም። እሷ ቢስ በሌላም ተሰድ ማን ብላ አስማም ተከፍቶ ነበር። ይቅርታ መብረቁ አንድ ጊዜ ልናገር። ለምን እንደ ያንቺን 50,000 ብር አልሰጠም ብላለች። ሙሉ ሰምተሻል አይደለ? ስለዚህ ከፈራ ማን ነው የምትሆነው? ገነታት። ገነትን አምጣትና እንድናወራ። ኔትወርክ የኔ ዳታ ነው ሊዘጋብኝ ይችላል። እሺ ለዛ ነው እኔ ልናገር የሚል። በቃ እኮ አሁን የምትናገሪው ነገር ካለ አጠራርገሽ ተናገሪ፣ ችግር የለውም። ያው እኔ እያልኩሽ እኔ ነኝ ሙኒት አልሰጠም ማለት ነው። አልሰማሁም ነበር አስለው። ገነትን አምጣትና መብረቁ ገነትን አምጣትና መብረቁ የሷ ማን ነው ሙኒት ቃል የገባችውን አልከፍልም ብላለች። ከመላማችን ያወሰደችውን አንቺ ነሽ የምትከፍል። ወደልኝ አምጣት ነው መብረቁ አንዴ ሱልጣን ሀሳብ ሰጥቶ አንዴ ምን ትላላችሁ? ሱልጣን የዚች ልጅ ገንዘብ አዋተን እንስጥ። አይ ስሜታዊ ሆና ከሆነ አምጣትና ይቅርታ ትጠይቃት እና አጥፍቻለሁ ብላ ወይ በዛ ስሜታዊ ሆና ምናምን ከሆነ እንደምታወራው እንደዛ ነው። አረብሽ ሰድባኛለች እሱ ጥፋት ከሆነ ይቅርታ ትጠይቃቸውና እሷ አፉ በይኝ ትበላትና ትስጣት ገንዘቧን። ሜቢ ስሜታዊ ሆና ከሆነ በዛ አዩ መብረቁ ከኔ ራሱ እንደዛ ስገኝ ምስክራቸው ገባሁት ማለት ነው። አንተ ከት እየተነጋገሩ ነው። እቺ ልጅ አሁን ኖርማሊ አልተካሄደችም። ሲቀጥል ደግሞ የቪዛው ጉዳይ አይመጣም። ሁለተኛ እኮ አይደል እንዴ በሆነ አምናላታለች። ኖርማሊ አሁን ያቸው ስሜታዊ ሁላ ታንቺበት ምክንያት አድርጋ ይችን ልጅ ቆይ ከደብራም ከምትላት የልጅ ልጅ ላክልኝ አለቻ። በቃ አንተ እንደ ሽማግሌ ሆነ ያጓርጉት ያላችሁት በቃ እነዚህኞችን ቆይ ማለት አይደለም። ከቻለች አብራችን እንድትልክላት ካሉ እንደገና ደግሞ በቃ ቅርባን ይሰጣት። ይችኛይቱ አሁን በቃ ዝም በይ ብትባይ አስብባይ በንግግር እኮ አንደኛ ጥቃት አይወጣም ወይም የፈለግሽው አታገኝም። የባሰ ነገር ያከረሽ እንጂ የምትይው ማለት ነው። ኖርማሊ በቃ እናንተን ቼንጀር ከማጋጠም አይደለም ተነጋግረው ለምን ተዋሻለች? ለምን ወላሂ ነገ ትሞታለች እኮ ምን አስቆጣ ታስራለች? ለምንድን ነው የምትዋሸው? አሁን ምን ይሻታል? አምናለች አይደለች? አንድ ሰው ሲፈጠር የተለያየ ሁለት ጎን አለው። ጥሩ ጎን ማለት መጥፎ ጎን አለው። ሁኔታውን በሌላ ሰው ጎን በጣም ጥሩ ጎን አላት። አንቺ ጋር ስመጣ ደግሞ እንደዚህ ያልሻት ይሄን ሰው አይደለም። በቃ አንቺ ክፉ ነሽ ስትያት ያቺኛዋ ጥሩ ናት ስትያት ለአንቺ አይደለም የሚጠቅም። ኖርማሊ ያመጣችበት ዓላማ ምንድነው? ገንዘብሽና ገንዘብሽን ያገናኛችኋል። ይሄን ገንዘብ አልካደችሽም። መብረቁ አንተ ቅድሚያ በቃ ለዛችኛቱ ልጅ ላክልኝ አለቻ።
ለዚች ላይ አንተ በራስህ ጠይቃት። ኖርማል አሁን እሱ ላይ እንደነበረች እኔ ግን ይሄን ብታደርጊልኝ በቃ እሷን ታያት ብለህ እሷን ምን ታደርገህ ልጅቷን ብትጠይቃት እላለሁ። እንደኔ አሁን እሷ የተናገረቻት ነገር በስጭት ውስጥ ሆነ ያን ምክንያት አድርጋ እነዛ ሳይሆን በቃ ልጅቱ ተናግራት ምንም አይታክሲት አታደርግም። ከንግግሯም በቃ ይብላለች ማለት ነው። እናንተ ግን እዚህ ውስጥ ያላችኋት በቃ በእኛ ይሁንብሽ። አንደኛ ሲሸማገል እኮ ወደ ሽምግልና ሲመጣ እኮ ማጠፋህ ልትገባ መምህር ልትማር ተብሎ የሽማግሌ ቃል ሊሰማ ነው አይደል? እንደዚህ ጋር የሚመጡት እንጂ እኮ ቸንቸር ታጋጥም አይደለም። ይሄ ነው የምለው እንደኔ ወሬ በዛው መሰለኝ። ኦኬ ብልበት ስማ ለከካ ለማስማማት አትሄዱም። በቃ እኔ እኮ ብዙ የምናገረው እያለ እኮ ሰው እንዲስማማ ነው ስለምፈልግ ነው ዝም ብለዋል። ትሪት ከኔ በላይ አለ እንዴ? ኮሜንታተሮች ራሱ አንዳንድ ኮሜንታተሮች በቃ ጭርስ ይላቱዱማ። ልጅቷ ምናልባት የምትናገረው ገንዘቡ ስለሚያስፈልጋል ሊሆን ይችላል። ሞኒተር ደግሞ ምናልባት ገንዘቡን አልሰጠም የምትለው ለምን ተናገረች ሊሆን ይችላል። ግን ልብ ካላት ለአረቧ ታሰጣት። ልብ ካላት አይደለም በዚህ ምክንያት ገንዘቡ ሙኒት ጋጣት። እቺ ልጅ ገንዘቡ ሳትቀበል ብትሞት ወላሂ ወረቢ ሙኒት በብሩ ሙሉ በሙሉ ትጠየቃለች በፈጣሪ። ሃይማኖት ያለው ማንኛውም አካል ይሄንን ነገር ነው የሚያውቀው አይደል? ባረቡ አስፈራራች፣ አጥሩ ተሳሳተች፣ አንቺ ጥፋተኛ ነሽ። ሙኒት ደግሞ ለዛ ብለሽ ያንን ተይውና ይቅርታ ባያትና ይቅርታ ባብላችሁ ብሎ መልሽላት ተብሎ ለማስማማት ሞከር ነው። ለጥቃላት አረቧ ታሰጣት ከማላ ያን ታሰረ ነው ተጣበት ይገኛል። ለከክ ታይራት ያዝ የቺ ልጅ ገንዘብ አላት ነው። አዎ አታለችም። ወንደም ብሩን ማሰጥበት ምክንያት አነጋገሩ ነው። አዎ አነጋገርሽን አስተካክሊ፣ ቀስ ብለው ወይም ገንዘቡን መልሽ። ምክንያቱም ያለ ገንዘብ ገንዘቡን ላለመመለስ ያኛው ምክንያት አይሆንም። ለጋላ ፊት ስትቀርብ ምን ነው ያልመለሽው ገንዘብ ነው ሀቅ አለብሽ ብትባል ባረቅ አስፈራርታ ይብላ መመለስ አትችልም ወይ? ፈጣሪ ዘንድ ምክንያት ስሜታዊ የሚያደርጋት የልጅቷ ንግግር ነው አይደል? ምን ጥያቄ የለው። በቃ ሙሪት እንደውም መጀመሪያም ስለምናት የነበረችው በዚችና በኤልሳ ነው። ለምናት ብቻ አይደለም በረከታችን ያና አጀንዳ ነው እንጂ ኮንፈረንስ ስቴይን ላይ ዘርቺ ነው ተውሎ ያቆም ነው። 500 ነው አይደል? አህቲ 525,000 ነው ባውሎ። በቃ በሌሎች አሁን እዚህ ጋር ገስት ላይ የሰማችሁት ልጆች ምን ያብራራልን ያላችሁ ልጆች አሁን በተናገረችው ካመናችሁ ተቀበላችሁ የእናንተ ቅጽ ተስተካከለ የሰውን አዋተን እንከፍላለን። ምንም አማራጭ የለኝም። ተቀንደ ነገር ነው እኔ ነገር አንዴ ምንም መናገር ያስፈልግሽ ምን አንቺ ምን ሳይብራለሽ አንዴ ላውራ ተሞራን ስፔስ ምን ሳይብራለሽ አይደል? አዎ ግን እኛ ጥሬ ብር ያኔን ከማዳማችን ነው የተቀበለችው። ሌላ እንደዚህ እንትን ብሎባት አይደለም 8 ወር ድረስ 9 ወር ድረስ ጠበቅናት። የኛስ በምን ምክንያት ነው የቀረው? ይሄን ጠይቅልኝ። ጃጓር ረሽድ ይሰብስባል። ስለዚህ መረጃ ከነሱ ከነንቀር ተሰበስብና ለጃጓር ትልክላታለች አይደል? ጃጓር በምን ያስተላልፋል አይደል? ሞይት ቼክ እያደረገች ትሰጣቸዋለች። እናንተ እኮ ቃል ገባችሁ መራራስ ይተበቅባችሁ። አሁንም ኮይሳን አጓተን ለከተልባለው በ12 13 ልጆች ከዛም በላይ ትሆናላችሁ ብዙ ናቸው ብላለች። እሷ ስለዚህ መረጃ ካላችሁ በመረጃ ለጃጓር ትልካላችሁ፣ ጃጓር ያናግራታል ማለት ነው። ከዛ እሷ ቼክ እያደረገች እያስገባች ትጨርሳለች። ቃል ገባች በዚህ ሁሉ ህዝብ። የእሷ ግን በመሀል ላይ እንዲህ እየተፋለሱ ስለሆነ በንግግር እኔ ሰብስቤ እሰጣለሁ። ያው በከራሴ መክፈል አልችልም። ያው የለኝም። ቢኖረኝ መጀመሪያ ነበር ማድረገው። የለኝም። ከቻልክ አንድ ድል ወይ ጥራትና ታርቀው ምናምን ገንዘቡ ስሜታዊ ሆና ከሆነ ነው። ከዛ ውጭ ግን የሰው ገንዘብ የሰው ያዘች ልጅ ሀቅ አላት፣ እያለቀሰች ነው። ግን ስሜታዊ የሆነ ሰው ምናምን ካለ ተስማምተው ይቅር ተባብለው ገንዘቡ ይከፈሉ በምትችልበት ሰዓት እውነቱ ይሄ ነው። ማለባበስ ምናምን ሳይሆን ሀቅ አላት። ሀቋ ደግሞ ማግኘት አለባት። ማንም ሀቅ ያለው ሰው ማለት ነው። ሀቋን ያልተካደች ሀቅ ስላላት ይመለስላት በፍቅር ማለት ነው። ድምጽ ይሰማል። አስታክ እያደረገ ነው። ይሰማል። እኔ ወስዳን ይሰማል።
እስቲ ያደረገ ነው። ታብ እናድርግ ሁላችንም። ታብ ክሊክ እንዳል እሺ እያያዘኝ ነው አይደል? አሁን ይሰማል። ኮሜንታተሮች ናቸው። እኔ እኮ ኮሜንታተር በጣም እኮ ነው የሚገርመኝ። ኮሜንታተር እና ተዋቸው በቃ። ኮሜንታተር ብዙ አብዛኛው እኮ መንጋ ነው፣ ሚዛናዊ አይደለም፣ ዝም ብሎ ነው። ከሀቅ ጎን የሚቆም ከወዳጁ ጎን ነው የሚቆም። በዚህ ከ12 ከ13 ልጆች በላይ ተስማማች አይደለ? በቃ ችግር የለውም ምክንያት ይሄ ነው አስተካክላለሁ አለች፣ እንሰጣለሁ አለች። በሷ ምክንያት ደግሞ ምን እናድርግ? ሁለቱ እልህ ተያይዘዋል። ተግባባን? ምን ላድርግ ታዲያ?